እኔ የሆነች መድረክ ምናምን አለች፣ ነገ ነው የማጫወትሽ በደንብ። የእስር ቤት ላይፍ በጣም ደስ ይላል። አሁን ለምሳሌ ሌቦች ነች ሌቦች ነን ሌቦች እኛ የእንትና ልጆች አገር መጥራት ስላልፈለጉ እንኩ ስረቁ የምትለን አለችን። ምንድን ነው ፖለቲካ ወራ የሚያስጠይቅ ነው አያስጠይቅ። እዛ ቁፋ ብለን ድምፃችንን ከፍ አድርገን ነው። ይሄ እንደዚህ የሆነ ቀያይረሽ ትጫወቻለች። ልክ እንደ ጡት የተንዘላዘለ ሆዴ ገፋ መሰለኝ ምናምን የቴዲ አፍሮ ተዘች እንትን ብሎ ማለት ነው። እና ምን አለ መሰለሽ በጣም ጨዋታዎች አሉ። እና ጥያቄ ጠየኩኝ እኔ። ጥያቄ በምንድን ነው? በትልቅ እንትን አለ ትልቅ ጀሪካን ማለት ነው። ገባሽ? እዛ ኩባያ ምናምን ነገር የለም። ኩባያው 2 ሊትር እንትን ነው 2 ሊትር 2 ሊትር ሃይላንድ ውሃ ነው ኩባያው ማለት ትልቅ ነው። እና በሱ ውሃ መጠጣት ነው። ጥያቄ ጠየኩና ምን አሰብኩ በውስጥ ያልኩ ጥያቄ ምን አሰብኩ እስኪ ንገረኝ። ምን አሰብኩ? ምን እያሰብኩ ነው በዚህ ሰዓት? ማንጠልጠል ምን እሺ ላይ ማንጠልጠል ምን ማንጠልጠል ማንም ያንጠለጠል ሴትዮ ተነካኪ ነው እንዴ? ምን አስበሽ ነው? ኢና ሊላሂ ወኢና ኢለይሂ እናት አንቺ እኔ ለምን አላስገባሁትም ነው ያስለቀሰሽ? አሁን ገባ። ድሮም ባላምንሽ ጭምቀኝ ለምን ቤታዮ በፈነከተችው እንዴት ታሰረ? እኔ ነበርኩ መፈንከት የነበረው ማሚ እንዳትቆይ አይደለም ስላልገባኝ እኮ ነው ያወራው። እኔ ትጠይቂያለሽ አንተ እኔ እኮ ባለ አንተ የይቅርታ ቪዲዮ ማን የሰራው እንዴ? ስንት ሄዱ ላይፍ ላይ በገባው ቁጥር የሚያስታውስ ማን ነው? ድንጋይ ራስ አንድ ቀን እኮ ስምን ሳልጠራ ውዬ አላውቅም። አንተ እኔ እንደዚህ ነው ከወጣህ በኋላ ማንም ያስታውስ። እኔ አስታዋሽ እስቲ ቪዲዮ ይስማው እንባ እኮ ነው የሚያወጣው። አስታዋሽ የለው ፕሬዚዳንት ማሜ ከታሰረ 1 ወር ሆነው። እስቲ ሉክ ምን ሆነሃል? በቃ ምን የሚይዘው የምጨብጠው ነገር ጠፋብኝ። ለማሜ ድምፁን ሁለት ቀን በቀን ነው እዚህ ኮዳ አንዶች አረ ለማሜ ድምፁን ሁለት እያልኩ ቀን በቀን እዚህ ላይ ማውረው ቤታ ይሆናለች። እኔ ነኝ የይቅርታ ቪዲዮ የሰራሁት። ያው ግን እነሱ ተናግረውልካል። እሷማ አባብላ ጌም ከኔ ጋር ጀምራ ተመካከራ ከዘመዶች ጋር ግሩፕ ላይ አሁን እኛ እሱ ሰድበን ስለማያዋጣን ሰድበንም እንድጠቀመው ነገር የለም። አንደኛውን እንርጭበት ነው ፈርሻው ነው እኮ የቃሙት እንትናለም ተናግረን እንትን ብለንልሃል። የታሰርክ ቀን ማለት ነው ማሜ የታሰርክ ቀን እና ቤታ ትክዝ ብለን ላይቭ ላይ ቁጭ ብለን በቃ ጓደኛ ምንድን ነበር የሚለው ነው ጓደኛ አይነ ጀርባውን ሲሰጥ እሱን ዘመን ገብተን ላይቭ ላይ ተክሰን ቁጭ ብለን ቤታየማ እኔን አስገብታ ቀድም ምን አለች ማሜ አለች እኔ እኮ ለአንተ ድምፅ እንዳልሆን ልብ ጭራሽ ይካበዳል ብዬ ነው አለች። እንዳይጠበጥቦብህ ጭራሽ እንደዛ አስባም ይሆናል። በእርግጥ ቤታየው አሪፍ ልጅ ናት። ሌላ ደግሞ ሌላ ማን ሆንልኝ? ሄለን ሆነችልኝ። ሄለን እንስራለን ተባብለን ነበር። እሷ አልሰራችልም። እኔ የሰራሁት አብረን ግን ተባብለናል። በዛ ግን ተባብለናል። ምን አንቺ አስመሰለችው? ምን ቪዲዮ ለመስራት መመካከሬ ነው ያለ እንስራለት ምናምን ተባብለሽ ምን ያስፈልጋል? ምን ድብድብ ነው እንዴ? አይ ሁሌ እንትን እንላለን። የምር አስባ ነበር። ግን የሆነ እንትን እየረሳችሁ ምናምን ነው መሰለኝ። ረስታው ነው መሰለኝ። አልሰራችሁም፣ ግን አስባ ነበር። ሊያቀሳስር ነው። ለምን ታሰረ ይላል። ፍቅር ይዞኝ ሰውዬ በቃ ይበቃል። ለምን ታሰረ ያለ ውሸት ዲቦራ የምር አስበን ነበር። ማቀሳሰር ሰርታለች እንዴ? መቼ እስቲ ሰርታለች ሊያ እስኪ ከኔ ትዝ ያለሽ ለመጨረሻ ጊዜ በውስጥ የጻፍኩልሽን ታስታውሻለሽ? እነ ጃኒ እነ አዶናይ ምናምን ታስረው
የዛን ቀን የታሰርኩት ታስታውሻለሽ? ሐሙስ ቀን ብልግና እየጻፍክ የነበረ ጊዜ ቴክስት ብልግና አይደለም የጻፍኩልሽ። ዲቦ መጀመሪያ ድንግልሽን የወሰደው ማን ነው? ታፕታፕ ከማገኝ አይደለም አመጣዋለሁ ቴክስት ኖ አይደለም ማንን የነካ የለውም በረካ። አንዱ ሲፈታ አንዱ ተተካ ምናምን የሚል ነገር የሆነ ተፖስቶ ሙዚቃ ነገር ሼር አደረኩልሽና በጣም ሳኩና ያ የመጀመሪያ ቀን ታብታብ ያደረግሽው ሰው የት ነው ያለው? እመኔኝ አሁን አንዳንዱን ሸቤ አሁን ገደቢስ እግረ ኮቴ ደረቅ ኮቴ እርጥም ይባላል። እኛ ወንዶች ነው የምንባባለው እና ላስላስ አይደለም ሪል ነው እና ለመጀመሪያ ጊዜ ከአንቺ ጋር ታብታብ ያደረገው የት ነው ያለው አልኩሽ። ዝም በለን ተባለጌ እስኪ እመኚኝ። የእስር ቤት ጥሩ ነው። አንቺ 7ኛ ሰማይ ነው ያለው ሲኦል ውስጥ አልኩሽ። ቁርጤን ልወቅበት እስኪ አንብቤ እስኪ ኮሜንት። በጣም እየሳቅሽ ነበር። በጣም ያኔ ያ ኮሜንት ከዛ በኋላ እኮ አልተጻፈልሽ። ከዛ በኋላ አልጻፍክልኝም። ያው ነው ሊያሳዝንሽም እንትን ልልሽም የሚችለው። ይሄኔ ለማወቅ ነው አልከኝና እስኪ አስታውሰሽ ንገሪኝ ፕሊስ አልከኝ። ከዛ ይሄኔ ሲኦል ናቸው አልከኝ። አልጠራውም ያልከውን ከዛ አንድ ሁለቱን ለማስታወስ ሞክር። ከዛ ወደኩ በሳቅ ሳኩኝ፣ አሳቀኝ። አይማ አስቀኛለህ እኮ ነኝ። ቴክስት ያስቅሻል፣ ንግግር ያስቅሻል፣ ፊት ያስቅሻል። ግን ሲመስለኝ ገዳል ጉድ። እኔ የገረመኝ የዮኒ ማኛ ነው። የዮኒ ማኛ እሱን ቪዲዮ ማለት ነው። እሱ ቪዲዮ ልክ አንተ በገባ በማግስቱ ነው ያየሁትኝ እኔ። ከዛ ሊሆነ ሰው ልኬ ማለት ነው። በቃ እንዴት እንደሳቀን ሁዳችንን ይዘን ይሳቃል። በቃ አንተ አለ ገባው በቃ ከዛ ቪዲዮ ከ10 ደቂቃ በኋላ ነው እስር ቤት ነው። ያን ቪዲዮ ለቅቄ ምን ለቅቄ ያን ቪዲዮ አውርቼ ቀልቤ ነገረኝ። ገባሽ? ምን አልኩ መሰለሽ? ያኔ በጣም ቀፈፈኝና ጅማ ልሄድ ነበር። ገባሽ? ማለት የሆነ ከበደኝ ዝም ብሎ እና እስኪ ጅማ እንሄድ ምናምን እዛ እንትን የአባ ጅፋር እንትንን ቤተ መንግስት የአያቴን ማለት ነው እዛ ማየት አለብን ምናምን። አላየሁም ሰሞኑን ትንሽ ገባሽ? 1/3 እኔ ነኝ ኮንትሮል የማደርገው እና እንሂድ ጅማ ምናምን ብያት ጉዳይም ስላለኝ ለሰሜራ ነገርኳት። የሆነ ቡና መሬትም አለኝ በቃ ብዙ ስራ አለን እዛ እና እንሂድ ምናምን ስላት መቼ አለችኝ? ዛሬ አልኳት። ሐሙሱን ቀን እሺ አለችኝ። ከዛ በኋላ በሌላ ስልክ ኢትዮጵያ ኤርላይንስ ገብቼ ትኬት ልቆርጥ ገብቻለሁ። ከዛ አጋጣሚ በአንዱ ስልኬ ደግሞ ዝም ብሎ እንትና እኔ መሆና ቲክቶክ ሲነካ ማን ይመጣል? እንትና ላይ ጅቦ ላይ ልክ ሰ ዮኒ ማኛና ጅቦ ያወራሉ። ሲያወሩ ትኩረቴን ያንን ተውኩና እዚህ ጋር ገባሁ እና ማሜ ምናምን ይላል። ገባሽ? ዮኒ ማኛ እንዴ ይህ ሰውዬ ምን ሆነ በቃ ምናምን ነገር ስል እንደዚህ ኧረ ዮኒ ማኛ በጣም ይቅርታ አድርግልኝ ያልኩት። በቃ ይቅርታ ያጠፋው ነገር ካለ ሰው ነው። ቀጥታ የጆን ዳንኤል ነው ፊት ለፊቴ ላይ መጣ። ከዛ በኋላ 10 ደቂቃ አልቆየም ስልሽ ሪል ነው። በጣም ከበዛ እንደው ላለማጋነን 15 ደቂቃ ዲቦራ ከምሬ ነው የምልሽ። ገባው በቃ ተያዝኩኝ። ትፈለጋለህ ብሎ ነው እኮ የጠሩኝ እናቴ። አባብሎ አሻሽተው ምናምን ሰላሙ እንዴት ነህ አለን ትንሽ ነገር ፈርምሽ ምናምን ችግር ነው ማሜ ምናምን። ያቺ ልጅ ግን ምናምን እንደዚህ ዲቦራ ሁሉም ደግሞ ያውቁሻል ከላይ እስከታች ወላሂ ታዋቂ ነች በጣም። ስማ አሁን ፖሊስ አሻፍድልን ነበር እኮ ነው። ኦኬ አሻፍደሽ እኔ ከዛ እንዲያስፈታ እና ሌላ ይሄ እኮ እንደመት ነው ሰግሌ ወደጊዜ ጆን ወይ በላች